ሰው በቀን 3 ጊዜ መብላት የከበደው ሀገር ላይ አስተውላችኋል? ግን የሆኑ ሀብታም ወጣቶች እየበዙ ነው አይደለ? ፋንሲ መኪና የሚነዱ ጥሩ ቦታዎች ላይ የሚሄዱ። ይሄን ስታዩ ምናልባት አይ ሀብታም ቤተሰብ ስላላቸው ነው፣ ስማርት ስለሆኑ ነው፣ ኮኔክሽን ስላላቸው ነው ብላችሁ ታስቡ ትችላላችሁ። ግን አይደለም። እውነቱ ለመናገር እነዚህ ሰዎች ከሌላው ከ99% ሰው በፍጥነት ስለሚጓዙ ነው። ይሄ እንደታወቀው ካላችሁኝ በአንድ አመት ጊዜ ውስጥ ከአዳማ ወደ አዲስ አበባ ሙቭ አድርጌ ቤት ተከራይቼ መኪና ገዝቼ ሁለተኛ ኦፊስ ሬንት አድርጌ አዲስ ቢዝነስ ጀምሬያለሁ። በአንድ አመት ጊዜ ውስጥ ሊትራሊ በ22 አመቱ ምንም 30 ብር እንኳን ካልነበረው ብሮክ ዩኒቨርሲቲ ተማሪነት በሁለት አመት ጊዜ ውስጥ ሁለት ቢዝነሶችን ኦን አድርጌያለሁ። አብዛኛው ሰው ሀብታም መሆን ሲባል ከሀብታም ቤተሰብ መወለድ፣ እድለኛ መሆን፣ ክሪፕቶ ላይ ኢንቨስት ማድረግ፣ የሆነ ምርጥ ቢዝነስ መጀመር አድርጎ ያስባል። ግን እውነታው ሰክሰስፉል የመሆን ሚስጥር ምንም ነገር ላይ በፍጥነት የመጓዝ ችሎታ ነው። ኤንድ አብዛኛው ሰው እንዴት በፍጥነት መሄድ እንዳለበት አያውቅም። ዛሬ በምትሰሩት በማንኛውም ስራ እንዴት በፍጥነት ውጤታማ መሆን እንደምትችሉ በ8 ስቴፖች አሳያችኋለሁ። በእርግጠኝነት እነዚህን አፕላይ ማድረግ የምትችሉ ከሆነ በአንድ አመት ጊዜ ውስጥ ከ99% ሰው በተሻለ ፍጥነት መለወጥ ትችላላችሁ። የመጀመሪያው እና ምናልባት the most important የሚለው ጉዳይ ለእናንተ የተሻለ ነገር እንደሚገባችሁ ማመን ነው። ብዙ ሰው በፍጥነት ህይወቱን የማይቀየርበት ምክንያት መቀየር እንደሚችል ስለማያምን ነው። ሆነስትሊ በዙሪያ ያሉ ሰክሰስፉል ሰዎች የሚያመሳስላቸው አንድ ነገር ቢኖር ምንም ነገር አያስደነግጣቸውም። ፋንሲ መኪና፣ ፋንሲ ቤት፣ ህንጻ የገነባ ሰው ምንም አያስገርማቸው። ለምን ካላችሁኝ ውስጣቸው ስለሚያምን ነው እንደሚያሳኩትና አክቹአሊ ደግሞ ዝም ብሎ ምኞትም አይደለም፣ ስትራቴጂክ የሆነና ፕላን ያለው ጉዳይ ነው። ብዙ ሰው ሜቢ ይገባኛል እንዲህ አይነት ነገር እኔ መኪና ገዛለሁ ብሎ በውስጡ ሊያምን ይችላል። ፕላን ከሌለው ግን እሱ ባዶ ነው። ብዙዎቻችን ግን በድህነት ስለሆነ ያደግነው የልጅነት ትራውማ አለብን። እኔ ለመጀመሪያ ጊዜ መኪና ስገዛ ከዩኒቨርሲቲ ግራጁዌት አድርጌ በሆነ ያለ ወራት ውስጥ ነበርና ብሩን አግኝቻለሁ ከሰብስቤ፣ ግን መኪና መንዳት የሚገባው ሰው ነው ብዬ መቀበል ከብዶኝ ነበር። that's it። ሁለተኛ መኪናም ስቀይር ያው ፊሊንግ ነበር። አሁን ላይ ደግሞ ሶስተኛ የተሻለ ሚሊዮኖችን ወርዝ የሚያደርግ መኪና ልገዛ ነው፣ ግን ስቲል ውስጤ ሊቀበለው አልቻለም። ዳንኤል ፕሬስትሊ የሚባል አንድ የቢዝነስ ኮች በልጅነቱ ሜንተር ያደረገው ሰው በየቀኑ $10,000 በኪሱ ይዞ እንዲሄድ ያደረገው ነበር። ለምን? ገንዘብ የመያዝን ፊሊንግ ኤክስፒሪየንስ እንዲያደርገው ስለሚፈልግ። እኛ በልጅነታችን ከገንዘብ አላደግንም። ስለዚህ በኪሳችን ብዙ ብር ይኖረናል፣ ባንካችን ላይ ብር ይኖረናል፣ ትልቅ መኪና እነዳለን ብለን ውስጣችን አይቀበለውም። ይኸውላችሁ በራሳችሁና በፈጣሪ እምነት እንዲኖራችሁ ፈልጋለሁ። የጠየቃችሁትን ነገር በሙሉ መስጠት የሚችል አምላክ አላችሁ። ሁላችሁ ከናንተ የሚጠበቀው ነገር እስከሰራችሁ ድረስ እዚህ ዩኒቨርስ ላይ ያለ እዚህ ዓለም ላይ ያለ ነገር በሙሉ ሁላችንም ይገባናል። ሁለተኛ ራሳችሁን ለኦፖርቹኒቲዎች ዝግጁ አድርጉ። ኮምፕሊት ህይወታችሁን ለመቀየር ምናልባት አንድ ኮኔክሽን፣ አንድ መጽሐፍ ማንበብ፣ አንድ ቢዝነስ መጀመር ሊሆን ይችላል የቀራችሁ። ግን ብዙዎቻችሁ እነሱን ነገሮች ያያያችኋቸው አይደለም። ለዛ ነው ስታካርጋችሁ የምትቀሩት። ከዚህ በፊት ሜንሽን ያደረኩት the red card theory የሚባል ኮንሴፕት አለ። ምናልባት ካልሰማችሁት ልንገራችሁ። ዛሬ እስኪ ይሄን ቪዲዮ ከማየታችሁ በፊት መንገድ ላይ ስንት ቀይ መኪና አይታችኋል ብዬ ብጠይቅ ብዙዎቻችሁ አታስተውሉትም። ከነገ ጀምሮ ግን ለምታዩዋቸው ለእያንዳንዱ ቀይ መኪናዎች 1000 ብር ሰጣለሁ ብል መቁጠር ትጀምራላችሁ። መንገድ ላይ ቀይ መኪና ስለበዛ አይደለም፣ ኖቲስ ማድረግ ስለጀመራችሁ ነው። ኦፖርቹኒቲዎችም ልክ እንደዚህ ናቸው። በአጭር ጊዜ የተሳካለት ሰው ስትመለከቱ የሆነ የተለየ አድቫንቴጅ እንዳለው አድርጋችሁ አታስቡት። አባ ገብረ ኪዳን የሚባሉ አንድ መምህር ምን ይላሉ? 5ቱ መክሊቶች የተባሉት አይን፣ ጆሮ፣ አፍንጫ፣ አፍና እጅ ናቸው። እነዚህ 5ቱ ሁላችንም አለን። 5ቱን ነገሮች ተጠቅመን የምንሰራቸው ነገሮች ናቸው እኛን ዲፋይን የሚያደርጉን። ለሁላችንም ተመሳሳይ እጅ ተሰጥቶናል። አንዳንዱ ስክሮል ያደርግበታል፣ ቪዲዮ ጌም ይጫወታል፣ ማስተርቤት የሚያደርጋል፣ አንዳንዱ ደግሞ ህልሞቹን ይጽፍበታል፣ ሙያ ዴቨሎፕ ያደርግበታል፣ የተሻሉ እጆችን ይጨብጥበታል። ሁላችንም ተመሳሳይ አይን ነው ያለን። እንደ አብዛኛው ሰው ፊልም እያያችሁ ሶሻል ሚዲያ ስክሮል እያደረጋችሁ አይናችሁን ልታባክኑ ትችላላችሁ። ወይም ደግሞ በማንበብ ራስን በማስተማር አይናችሁን ተጠቀሙበታላችሁ። አንድ አባት አንድን ተማሪ ይሄዱና ለምንድነው ግን አንተ ልጅ የማትማረው ብሎ ሲጠይቁት አይ አባ ምበላው የለኝም ብሎ መለሰላቸውና የአባት ምን አሉት? ምን እየበላህ ደነቆርክ? ምንም የምትሰሩት ነገር እንኳን ባይኖራችሁ ለ6 ወር ለ7 ወር ለ8 ወር ጸጥ ብላችሁ ብታነቡና ራሳችሁን ብታስተምሩ ስለገንዘብ እውነቴን ነው የምላችሁ ገንዘብ ሜክ ማድረግ አይከብዳችሁም። ቢካዝ እነዛ መጽሐፎች ብዙ እውቀት ሰጧቸዋል። አይነው በጣም ሲምፕል እና ቤዚክ ተራ ነገር ሊመስል ይችላል፣ ግን እውነቴን ነው ሌላ ተአምር የለም። ሁላችንም ተመሳይ እነዚህ 5ቱ የተሰጡን ስጦታዎች አሉ። በእነዚህ የምንሰራው ነገር የተሻለ ቦታ ላይ እንድንቀመጥ ያደርገናል። በአይናችን የምናስገባው ጥሩ ነገር ከሆነ አይምሮአችን ጥሩ ነገር ማሰብ ይችላል። ጥሩ ነገር ካሰብን ደግሞ ጥሩ ነገር መስራት እንጀምራለን። ምን ጊዜም በአይናችን፣ በጆሮአችን፣ በአፍንጫችን የምናስገባው ነገር ነው ውስጣችንን የሚሰራው። ውስጣችን ሲሰራ ደግሞ ውጫችን ይሰራል። በኮምፒውተር ሳይንስ ጋርቤጅ ኢን ጋርቤጅ አውት የሚባል ኮንሴፕት አለ። ቆሻሻ ነገር የምታስገቡ ከሆነ የምታስወጡትም ቆሻሻ ነገር ነው የሚሆነው። ሌላ አንድ በጣም ጠቃሚ ኮንሴፕት ልጨምርላችሁ። መጽሐፍ ቅዱስ ላይ አግኝቼ ለገንዘብና ለህይወት ፐርፐዝ የተጠቀምኩት ነው። ዘሪ ሊዘራ ወጣ።
የመጀመሪያውም ዘር መንገድ ዳር ወደቀ፣ የሰማይ ወፎች ለቀሙት። ሁለተኛው ጭንጫ መሬት ላይ ወደቀ፣ ትንሽ እንደበቀለ ወዲያው ደረቀ። ሶስተኛው ደግሞ በሾህ መካከል ወደቀ፣ አብሮት ሾህ አደገና አነቀው። አራተኛው ደግሞ ያማረ መሬት ላይ ወደቀ፣ 30 60 ዓመት ያማረ ፍሬ አፈራ። ዘር የተባለው ኦፖርቹኒቲ እድል የሚመጣልን ጥሩ ነገር ሁሉ ዘር ነው። መሬት የተባለው ደግሞ የሚበቅለው እኛ ነን። ራሳችንን በመሬት ሪፕሬዘንት ተደርገናል። ያ መንገድ ዳር የወደቀ ማለት ምንም ሳይጠቀምበት ሌሎች ሰዎች ሀሳቡን የነጠቁት ዲስትራክትድ የሆነ ሰው ማለት ነው። ሞስት ፕሮባብሊ እስካሁን ብዙ ኦፖርቹኒቲ መጥቶላችኋል። አፕላይ ያላረጋችኋቸው ነገሮች በሙሉ የሰማይ ወፎች የነጠቋችሁ ምርጥ ኦፖርቹኒቲዎች ነበሩ። ሁለተኛው ደግሞ ጭንጫ የተባለው በአጭር ጊዜ ሞቲቬትድ የሆነ ቶሎ በቃ የሆነች ነገር ከሰማ በኋላ ለአንድ ቀን ለሁለት ቀን ለሳምንት ሞቲቬትድ የሆነና ግን ውስጡ እርጥበት ስለሌለ ትንሽ ያድጋል፣ ከዛ በኋላ ወዲያው ይከስማል። ጀምራችሁ ያቆማችኋቸው ነገሮች ማደግ የሚችሉ ትልቅ ዛፍ መሆን የሚችሉ የተዋችኋቸው እናንተ ጭንጫ መሬት ስለሆናችሁ ነው። ሶስተኛው ደግሞ በሾህ መካከል የወደቀ የተባለው አብሮት ሾህ አደገ። መጥፎ ልምድ ያለበት ሰው ቢያድግም ገንዘብ ቢሰራም ህይወቱ በፍጥነት ቢያድግም አብሮት ያ መጥፎ ነገር ያድጋል። ለዛ ነው ሀብታም የሆኑ ገንዘብ ያላቸው ግን አገር የሚያጠፉ ሰዎች በዚህ መንገድ ነው የሚፈጠሩት። የመጨረሻው አራተኛው ደግሞ የለሰለሰ በደንብ አፈር ያለው ቆንጆ መሬት ላይ ያ ኦፖርቹኒቲ ሲያርፍ 30 60 ዓመቱ ያፈራል ማለት ያቺ አንዲት ዘር ለብዙ መትረፍ ትችላለች። ጥያቄው የሚሆነው እንዴት ነው ራሳችሁን መልካም መሬት የምታደርጉት ነው። ይሄ ደግሞ ወደ ሶስተኛው ይወስደናል። ሶስተኛው ኤዱኬሽን ላይ ኢንቨስት አድርጉ። ይሄንን በጣም ስትሮንግሊ እንድትቀበሉኝ ይፈልጋለሁ። መማር የባህሪ ለውጥ ማምጣት ነው። አንድ ነገር እንዴት እንደሚሰራ አንደርስታንድ ካረጋችሁ በኋላ አይምሮአችሁ የሚመለከትበት መንገድ ኮምፕሊትሊ ይቀየራል። ለምሳሌ ልበልና ምንም ስለ ባንክ አሰራር የማታውቁ ሰዎች ሆናችሁ የሆነ ጊዜ ላይ ከባንክ ብድር ወስዶ መኪና መግዛት እንደሚቻል ተማራችሁ። ኦኬ ያ ማለት 70%ን ባንክ ከቨር አድርጎለት አንድ ሰው 30%ን ብቻ ከፍሎ የ6 ሚሊዮን ብር መኪና ሲነዳ ኦር የ10 ሚሊዮን ብር መኪና ሲነዳ ስትመለከቱት ኢንቨስት ያደረገው 3 ሚሊዮን ብር ብቻ ነው፣ ግን የሚነዳው የ10 ሚሊዮን ብር መኪና ነው። ስትመለከቱት በቃ የመጨረሻ ፋንሲ መኪና እየነዳ ነው። ይሄ ሰውዬማ በቃ ሄደ ተተኮሰ ብላችሁ ልታስቡ ትችላላችሁ። አብዛኛው ሰው እንደዛ ነው የሚያስበው ራይት። ግን ስለ ባንክ ስትማሩ አይ ይሄ ሰውዬ እኮ የከፈለው 30% ብቻ ነው። ይቺን አንደርስታንድ ስታደርጉ ከዛ በኋላ የምትዩዋቸው መኪኖች በሙሉ ኩዌስችን ማድረግ ትጀምራላችሁ። ከዛ በኋላ እኔ እንዴት ነው 30% ኢንቨስት አድርጌ የተሻለ መኪና ልገዛ የምችለው ትላላችሁ። ከዛ ሰው ጠይቃላችሁ፣ የሆነ መንገድ ያሳያችኋል። ገንዘብ ሴፍ ታደርጋላችሁ። 30% ሲሞላላችሁ ኦር 50% ሲሞላላችሁ መኪና ትገዛላችሁ። ከዛ ስቲል የሆኑ ሰዎች አልገባቸውም ይሄ እንዴት እንደሆነ ቁጭ ብሎ አድማየር ያደርጋሉ። እንዴ እገሌ እኮ መኪና ገዛ ምናምን ብሎ ይደነቃሉ። ልዩነቱ ያለው ምኑ ጋር ነው ካላችሁኝ ተማራችሁ እንዴት ነገር እንደሚሰራ። that's it። ባንካችሁ ላይ ከ100 ሺህ ብር በታች ከሆነ ያላችሁ ሌላ ቦታ ኢንቨስት ለማድረግ በፍጹም እንዳታስቡ። the best investment ማለት ራስ ላይ የሚደረግ ኢንቨስትመንት ነው። የሆነ ጊዜ ላይ ለአንድ ቀን የሴልስ ኢቨንት $200 ልከፍል ነበርና ያ ማለት ወደ 32 ሺህ ብር አካባቢ ነውና ለአንድ ቀን 32 ሺህ ብር መክፈል በጣም ከበደኝና ጠየቅኩኝ፣ ቆይ ሰክሰስፉል የምላቸው ሰዎች እስኪ ምን ያህል ነው ኤዱኬሽን ላይ ኢንቨስት ያደረጉት ብዬ ቼክ ሳደርግ ያገኘሁት ነገር በጣም ነው ያስገረመኝ። ለምሳሌ አሌክስ ሆርሞዚን ብዙዎቻችሁ ታውቁታላችሁ አይደለ? ለአንድ ሰዓት 30,000 የአሜሪካን ዶላር ከፍሏል ለግራንት ካርደን። ለአንድ ሰዓት 4 ሰዓት ነው አብሮት ያሳለፈው። 120,000 የአሜሪካ ዶላር ለ4 ሰዓት ኢማጂን። ሌላ ጊዜ ደግሞ ረሰል ለሚባል ሰው እንደዚሁ 25,000 የአሜሪካ ዶላር ከፍሏል ለአንድ ቀን። እነ ኢማንን ብትወስዱ የ$3,000 የ$10,000 ኮርሶችን ይወስዳሉ። አሊ አብዳል አጠቃላይ ኮርስ ላይ ወደ $30,000 ኢንቨስት አድርጓልና የዛኔ ነው የገባኝ ኦኬ ለዛ ነው በቃ እነዚህ ሰዎች ከሌላው ከ99% ሰው በፍጥነት እየተጓዙ ያሉት ያገኙትን ገንዘብ የራሳቸው ላይ መልሰው ኢንቨስት ስለሚያደርጉት ነው። እኔ ያንድን ሰውዬ የ5 ዓመት የ10 ዓመት ኤክስፒሪየንስ በገንዘብ መግዛት የሚችል ከሆነ በ2 በ3 ቀን ውስጥ አይደለም ከሌላው ከማጆሪቲ ሰው ከዛ ሰው ራሱ በፍጥነት መጓዝ ይችላልኝና ምን ጊዜም ቢሆን ምርጥ ኢንቨስትመንት ማለት ራስ ላይ ኢንቨስት ማድረግ ነው። ይሄንን አንደርስታንድ ሳደርግ ለዛ ኢቨንት ከፈልኩኝ። እውነቴን ነው የምላችሁ በአንድ ቀን የሴልስ ኢቨንት የተማርኩት ነገር ኮምፕሊትሊ የሚሸጥበትን ወይ ቀይሮታል። ይሄ ግን ኢትዮጵያ ውስጥ ኮመን አይደለም። የምናውቀውን ነገር ሼር የማድረግ ካልቸር እኛ ሀገር የለም። እያልኳችሁ ያለሁት ምንድነው እናንተ ማሳካት የምትፈልጉበት ቦታ ላይ የደረሰ ሰው ካለ አሳዳችሁ አግኙትና ከዛ ሰው ተማሩ። እውነት ለመናገር ደግሞ እነዛ ሰዎች አብዛኞቹ ገንዘብ ራሱ አይፈልጉም። ጥሩ ጓደኛ ከሆናችሁ እውቀታቸውን ማግኘት ይችላልላችሁ። ለዛ ነው ጂም ውስጥ ክለብ ውስጥ መዝናኛ ቦታ የሚተዋወቁ ሰዎች አብረው ያደጉት ያሉት። ኦኬ በዚህ መንገድ ነው ከ99% ሰው የተሻለ በፍጥነት መጓዝ የምትችሉት። አራተኛ ወርክ ላይፍ ባላንስ የሚባለውን ጉዳይ እርሱት። እውነቴን ነው ከ99% ሰው በተሻለ ፍጥነት መጓዝ የምትፈልጉ ከሆነ ሳክሪፋይስ ለማድረግ ዝግጁ መሆን መቻል አለባችሁ። ጓደኛችሁም ሪሌሽንሺፓችሁም ቤተሰባችሁም የሚሆነው ስራችሁ ነው። የሆነ ያህል የእድሜያችሁን ክፍል ሳክሪፋይስ ማድረጋችሁ አይቀርም። አንዳንዶች አሉ ስራ መስራት ትችላላችሁ፣ ከዛ ደግሞ ህይወትን ኢንጆይ ማድረግ ትችላላችሁ። አት ሴም ታይም ነው ፈን እያረጋችሁ ኢቨንት ላይ ሄዳችሁ ትሪፕ እየተጓዛችሁ ከዛ ቤተሰብ ጋር ጓደኛ ጋር ጥሩ ጊዜ እያሳለፋችሁ ከዛ ደግሞ አክቹአሊ ሰክሰስፉል መሆን ትችላላችሁ በ20ዎቹ እድሜ ውስጥ።
ኮምፕሊትሊ ኖ። በ20ዎቹ እድሜ ውስጥ ከፈጣሪ ቀጥሎ ብቸኛው ቅድሚያ የምትሰጡት ነገር ስራና ስራችሁ ነው። ኢቭን ፋሚሊ ራሱ ፕራዮሪቲ አይደለም አንለስ በጣም ክሪቲካል ሲቹዌሽን ውስጥ ካልሆናችሁ በስተቀር። በፊት በነገራችሁ ላይ ከ10-15 ዓመት በፊት ልጆች ከቤተሰባቸው ተለይተው ለስራ ብለው ወጥተው 2 ዓመት 3 ዓመት ኢቭን ቤተሰብን ሳያገኙ ስራቸውን የሚሰሩበት ጊዜ ነበረ። አሁን ለ1 ሳምንት ለ2 ሳምንት ቤተሰቦቻችሁን ካላገኛችኋቸው እነሱም ይደብራቸዋል፣ እናንተም ይደብራቸዋል። ከማን ላይክ ማደግ ያስፈልጋል። ኦነስትሊ አስታውሳለሁ ሪሌሽንሺፕ ውስጥ እያለሁኝ ለፓርትነሬ ነግሬያት ነበር ከእኔና ከአንቺ ግንኙነት ስራው ይቀድማል። አይ ነው አክሴፕት ለማድረግ ከባድ ሊሆን ይችላል፣ ግን ሪያሊቲው እንደዛ ነው። አክሴፕት ብታረገውም ባታረገውም ኦልሬዲ ለስራው ቅድሚያ እየሰጠው ነበር። ስለዚህ ኤቭሪ ታይም ቅድሚያ ለምሰጠው የሚል ጭቅጭቅ ከሚነሳ ፊት ለፊት ተነጋግሮ በሰላም መቀመጥ ይሻላል። ከ99% ሰው የተሻለ ሪዛልት የምትፈልጉ ከሆነ አንባላንስድ የሆነ ባላንስ የሌለውን ህይወት ልትለማመዱት ይገባል። ካልሆነ ግን አቨሬጅ ነው የምትሆኑት። አምስተኛው በፍጥነት የምትጓዙበት መንገድ ሁሉን ነገር መለካት ነው። ምን ይባላል? what you can't measure you can't improve። መለካት የማትችሉትን ነገር ኢምፕሩቭ ማድረግ ማሻሻል አትችሉም። ይሄንን በተለይ የተማርኩት በዚህ ዓመት ነው። በፊት ለምሳሌ አንድ የፌስቡክ ማስታወቂያ ረን አደርግና ተስፋ ነው የማደርገው ያ ማስታወቂያ ፐርፎርም እንዲያደርግ። አሁን ግን ማስታወቂያው ፐርፎርም የሚያደርገው ምን ሲሆን እንደሆነ አውቃለሁኝ። ከዛ በተጨማሪ ካለቀ በኋላ ምን ያህል ሰው አክሽን እንደወሰደ፣ ምን ያህል እንደሸጥኩበት፣ ምን ያህሉ ሰው ቪዲዮ እንደተመለከተው እያንዳንዷን ቁጥር አውቃታለሁኝ። ምንም አይነት የህይወት አስፔክት ላይ ብትሆኑ ቢዝነስን ቢኖራችሁም ባይኖራችሁም ቁጥሮቻችሁን ልታውቋቸው ይገባል። ምን ያህል እያገኛችሁ እንደሆነ፣ ምን ያህል እያጣችሁ እንደሆነ፣ ምን ያህል እያደጋችሁ እንደሆነ ልትለኩት ይገባል። አይ ነው በጣም ሩቅ ኮንሴፕት አድርጋችሁ ልትወስዱት ትችላላችሁ፣ ግን እውነቴን ነው። ላይክ ሂዱና ሰክሰስፉል የምትሏቸውን አንትረፕረነሮች፣ ቢዝነስ ኦነሮች ተመልከቷቸው። እያንዳንዷን ነገር በቁጥር ነው ሜጀር የሚያደርጉት። ሶ ሲምፕሊ እናንተ ቀለል ካለው ነገር መጀመር ትችላላችሁ። ለምሳሌ በየቀኑ ምን ያህል ሰዓት ነው የምትሰሩት? ማለት ይሄ ስራ ጀመርኩ ምናምን የምትሉት ሳይሆን አክቹአሊ እየሰራችሁ ምን ያህል ተሳልፋላችሁ? ምን ያህል ገንዘብ በየቀኑ ስፔንድ ታደርጋላችሁ? ምን ያህል ገንዘብ በየወሩ ሴፍ ታደርጋላችሁ? ምን ያህል ሰዓት ከጓደኞቻችሁ ጋር በቀን ታሳልፋላችሁ? ኦር በሳምንት በቀን ምን ያህል ነው የምትበሉት? ምን ያህል ካሎሪ እየበላችሁ ነው? ምን ያህል ካሎሪ እያቃጠላችሁ ነው? አይ ነው እነዚህ ነገሮች ተጨማሪ ስራ ሊመስሉ ይችላሉ፣ ግን እውነቴን ነው የምላችሁ፣ ግን ካለካችሁት ምንም ነገር ላይ የምትወስኑት ውሳኔ ከግምት የተነሳ ነው የሚሆነው። ይሄን የተማርኩት ሻርክ ታንክ የሚባል አንድ የቢዝነስ ሾው አለ። ሄደው ለኢንቨስተሮች ፒች ያደርጋሉ፣ ከዛ በኋላ ኢንቨስት ይደረግባቸዋልና የመጀመሪያው የሚጠይቋቸው ነገር ምንድነው? ቴል ሚ ዩር ነምበር። አበቃ ቁጥርህን የማታውቅ ከሆነ ይላል ውጣልኝ ከዚህ አልፈልግም። ሶ ኖ ዩር ነምበርስ፣ ቁጥራችሁን እወቁት። ላይክ የቁጥር ፍሪክ መሆን አለባችሁ ኦነስትሊ። 6 የማታውቋቸውን ሰዎች ማውራት ጀምሩ። ብዙ ሰው ምን አዲስ ነገር አለ ተብሎ ሲጠይቅ አረ ምን አዲስ ነገር አለ ብለው በቃ እንደ ድሮ ነው ይላል። ኦፍ ኮርስ እንደ ድሮ ነው የሚሆነው። ተመሳሳይ ስራ ቦታ ነው የሚሄደው፣ ተመሳሳይ ሰዎች ጋር ነው የሚያገኘው፣ ተመሳሳይ ሰዎችን ነው የሚያገኘው፣ ተመሳሳይ ውሎ ነው የሚውለው፣ ተመሳሳይ ወሬ ነው የሚያወሩት። አዲስ ነገር ከየት ይመጣል? ከ99% ሰው በተሻለ ፍጥነት መሄድ የምትፈልጉ ከሆነ ሰርክላችሁን ኤክስፓንድ ማድረግ መቻል አለባችሁ። የማታውቋቸው ኢንቫይሮንመንቶች ውስጥ ልትገቡ ይገባል። አንድ ሰው ድንገት ተዋውቃችሁ የሚነግራችሁ ነገር ኮምፕሊትሊ ህይወታችሁ ሽፍት ሊያደርገው ይችላል። አስቡት እስኪ እንዲህ አይነት ቢዝነስ መጀመር ፈልጌ ነው ብላችሁ ለሆነ ስትሬንጀር ነገራችሁት፣ ምግብ ቤት ተዋወቃችሁትን። አውቃለሁ አንድ ልጅ አገናኝሃለሁ እንደዚህ የሚሰራ ስልኩን ይሰጣል፣ ትደውለታለህ፣ ያግዝሃል፣ ከዛ ያን ነገር ትጀምረዋለህ። ኢማጂን አንድ ስልክ ኮምፕሊትሊ የህይወትን ዳይሬክሽን ሊቀይረው ይችላል። ከጎን ያሉ ሰዎች ይሄን ሲመለከቱ እሱማ እድለኛ ሆኖ አንድ ልጅ አግኝተው ነው ይላሉ። ግን ኖ እድል አይደለም። ኢንቴንሽናሊ ወጥተህ አዳዲስ ሰዎች ስለተዋወቅ ነው። the more hands you shake the more money you make ይባላል። more ሰዎች ጋር በተዋወቃችሁ ቁጥር more ገንዘብ ሜክ ታደርጋላችሁ። ይሄ እውነታ ነው። ብቻችሁን እየሄዳችሁ ከሆነ ሰርቴን ሌቭል በላይ ፑሽ ማድረግ አትችሉም። የግድ ሰዎች ያስፈልጓችኋል። በፍጥነት እየተሳካላቸው ያሉት ሰዎች ብቻችሁን እየሮጡ ስለሆነ አይደለም፣ የሚያግዟቸው ሰዎች ስላሉ ነው። ከየት ልጀምር ካላችሁኝ በአንዴ ወጣችሁ ማአት ሰው ማግኘት ሳይሆን የማወቅ ጉጉት ይኖራችሁ። ኔክስት ታይም ታክሲ ውስጥ ስትሄዱ ሊሆን ይችላል፣ ራይድ ውስጥ የራይዱ ሹፌር ሊሆን ይችላል። ኤኒዋን በዙሪያችሁ ያለ አዲስ ስትሬንጀር ሰው ከሆነ አውሩትና የማወቅ ጉጉት ይኖራችሁ። ብዙዎቻችሁ በተለይ ደግሞ ወጣቶች ስትሆኑ ይገርመኛል፣ ኤርፓድ በሄደበት ሁሉ ኤርፎን መስማት ራሱ አይፈልግም የሌላ ሰውን ወሬ ነው። እንዴት ታዲያ እንዴት ሰው ትተዋወቃላችሁ በዛ መንገድ? ላይክ ጂም ውስጥ የምትሰሩ ከሆነ አትጠቀሙ ሊትራሊ ኤርፓድ። የሆነ ትልቅ ሰውዬ ሀብታም እንደሆነ ካወቃችሁ አግዙት፣ ስፖርት አሰሩት። ኦር ደግሞ የዛኔ ስሞል ኮንቨርሴሽን አንሱ። ከዛ ጥረታችሁን ይመለከታል። አንድ ወሬ ምንድነው የምትሰራው? እንደዚህ ነው። እኔ እኮ ስፔስ ላይ ነው ያለው። ታዲያ ለምን እንዲህ አናደርግም? that's how you build connection። ብዙ ሰው ባወቀና በተዋወቀ ሳይሆን ሊረዷችሁ የሚችሏችሁን ሰዎች በማብዛት ነው። 7ኛ የተሻሉ ጥያቄዎችን መጠየቅ። ለራሳችሁም ሊሆን ይችላል፣ ለሰዎችም ሊሆን ይችላል። ኢቭን ለፈጣሪ የምትጠይቋቸው ጥያቄዎች የምታገኙትን መልስ የሚወስኑት እነሱ ናቸው። ብዙ ሰው ለምሮ ግን ይሄ ነገር የከበደኝ፣ ለምሮ ግን የማይሳካልኝ፣ ለምሮ ግን የማልችለው
እንደዚህ ብሎ ከመጠየቅ ይልቅ እንዴት ነው የምችለው ይሄ ነገር? እንዴት ነው እንዲሳካልኝ የማደርገው? ማንን ብጠይቅ እዚህ ነገር ላይ ሊያግዘኝ ይችላል? ያለኝ አንድ ሳምንት ብቻ ቢሆን፣ ያለኝ አንድ ቀን ብቻ ቢሆን ይሄን ነገር ለማስተካከል ምን ነበር የማደርገው? እነዚህ የተሻሉ ጥያቄዎች የተሻሉ መልሶችን ይዘው ይመጣሉ። ከናንተ የተሻለ ቦታ ላይ ያለ ሰው ስታገኙ የምትጠይቁት ጥያቄ በጣም ቬግ የሆነ ጥያቄ መሆን መቻለበትም። እንዴት ነው ስኬታማ የሆንከው? እንዴት ነው የጀመርከው? ምን ትመክረኛለህ? እንዲህ መሆን ይጀምራሉ። ይሄ የሚሰጣችሁ መልስ የሚረዳችሁ አይሆንም። ሞስት ፕሮባብሊ አንድን ሰው ድጋሚ ላታገኙ ትችላላችሁ። ያን ድል አታባክኑት። ቻትጂፒቲ ላይ ዩቲዩብ ላይ ማግኘት የምትችሉትን መልስ ሰው በመጠየቅ ጊዜያችሁን አታባክኑ፣ የእነሱንም ጊዜ አታባክኑ። ይሄ በጣም በተደጋጋሚ ይገጥመኛል። እኔ ራሱ ላይፍ ሴሽን ላይ ተገኝቼ ኢንስታግራም ላይ ጽፋችሁልኝ የምትጠይቁት ጥያቄ ግን ያበሳጫል። እርዳኝ፣ አግዘኝ። ምን አይነት ጥያቄዎች ናቸው እነዚህ? እንዴት ነው ለዚህ ሪስፖንድ ላደርግ የምችለው? በአንጻሩ ግን ሰንበሪ መጥቶ እንዴት አይነት ቢዝነስ እየጀመርኩ ነው፣ እዚህ ነገር ላይ ስትራግል እያደረኩኝ ነው፣ አይ ኖ አንተ ይሄን ነገር ሶልቭ እንዳደረከው ሶ ምን ትመክረኛለህ ቢለኝ ናው አይ ሃቭ ስፔሲፊክ የሆነ መልስ ለዚህ ሰውዬ ልመልስለት የምችለውና ሞስት ፕሮባብሊ እንደው ዲኤም አድርጋችሁልኝም ኢግኖር ካደረኩት ጥያቄያችሁ ትክክል አይደለም ማለት ነው። በነገራችሁ ላይ እኔ ራሱ ይገጥመኝ ነበር። ይሄ የሆኑ ሰክሰስፉል ሰዎች ያሉበት ቦታ ቁጭ ብለን ስናወራ ከሆነ ወሬ በኋላ ማስወራት ይከብደኛል። ሰዎቹን በቃ ኮልድ ይሆንብኛል ኮንቨርሴሽኑ። ከዛ ወዲያው የሆነ በእነሱ ስታተስ ላይ ያለ ሰው ይመጣና የሆነ ኮንቨርሴሽን ይጀምራሉ። ማአት ነገር ሲያወሩ ደርሳለሁና ለምንድን ነው የከበደኝ እኔ ወሬውን ማስቀጠል ስል የምጠይቀው ጥያቄ ትክክል ስላልሆነ ነው። ፖድካስት መስራትም የጀመርኩበት አንዱ ምክንያት ይሄ ነው። በነገራችሁ ላይ የምጠይቃቸው ጥያቄዎች ትክክል ስላልነበሩ ራሴን የተሻለ ጥያቄ መጠየቅ ማስተማር ስለፈለኩ ነው። ሰው ምርጥ መልስ ማግኘት የምትፈልጉ ከሆነ ምርጥ ጥያቄ መጠየቅ አለባችሁ። አቬሬጅ ጥያቄ የሚሰጣችሁ አቬሬጅ መልስ ወይም ጭራሽ መልስ አለማግኘት ነው። ስምንተኛውና ለዚህ ቪዲዮ የመጨረሻው የሚሆነው ሩቲናችሁን ፊክስ አድርጉት። ይኸውላችሁ የቀን ውሏችን ማለት የኮምፒውተር ኦፕሬቲንግ ሲስተም እንደማለት ነው። ኦፕሬቲንግ ሲስተም የሆነ ጊዜ ላይ ስታክ ያደርጋል አይደል? ኮምፒውተር ስታክ ያደርጋል፣ ስሎ ይሆናል፣ መጸዳት አለበት፣ መስተካከል አለበት። ኤቭሪ የምትሰሯቸውን ነገሮች በሙሉ ስኬጁል ላይ ያስቀምጧቸው። ብዙ ሰው ራንደምሊ ነው ህይወቱን እየመራ ያለው። እውነቴን ነው። 99% ሰው በኮንፊደንስ መናገር የሚችለው ኢቭን ቱ ዱ ሊስት የለው። ራንደምሊ ዛሬ ብድግ ይላል። ምንድነው የማደርገው? ዛሬ ምንድነው የምለብሰው? ምንድነው ቁርሴን በላው? በምንድነው የምሄደው? ከማጋ ነው የምውለው? ምሳ ከማጋ ነው የምበላው? ማታ የት ነው የማመሽ? አያውቅም ይሄ ሁሉ ነገር ምን እንደሚከናወን። ታዲያ ምኑ ይገርማል ይሄ ሰው ፍጥነቱ ባይጨምር? በአንጻሩ ግን the 1% በፍጥነት እየተጓዙ ያሉ ሰዎች እያንዳንዷ ስሞል አክቲቪቲ ካላንደር ላይ የተቀመጠች ናቸው። ሆነስትሊ እኔ በፍጥነት እንድጓዝ ያገዘኝ አንዱ ባህሪ ብዬ የማስበው ኮምፕሊትሊ ቀኔን እንዴት እንደማሳልፈው እርግጠኛ ስሆን ነው። እሁድ ማታ ሳምንቴም እንዳይመስል ስኬጁል አደርገዋለሁ። ከሰኞ እስከ ቅዳሜ ማታ ድረስ ያለው ስኬጁል አድርጌ ጨርሳለሁ። ኤቭሪዴይ ብድግ ስል ካላንደሬ ፉል ነው አውቀዋለሁ። ትናንሾቹ ነገሮች ኢቭን አይቀሩም። ምሳ መብላት፣ ይሄን ቪዲዮ ፊልም ማድረግ፣ አሁን እዚህ ስኬጁል ላይ ነው ያለሁት፣ ከዚህ በኋላ ምን እንደሚፈጠር ከማጋ እንደምገናኝ ኤቭሪቲንግ አውቀዋለሁ። ስለዚህ የሆኑ ውሳኔዎችን በመወሰን አይምሮዬን አላደክመውም። ያንን የአይምሮዬን ፓወር የተሻለ ነገር መስራት ላይ ነው ስፔንድ የማደርገውና ቀናችሁን በግምት አታሳልፉት። እያንዳንዷን ትናንሽ ነገር ስኬጁል ላይ አስቀምጧት። ኢቭን ስራ ባይኖራችሁ የምትሰሩት ነገር እንኳን ባይበዛ ይሄንን ቪዲዮ ማየት ራሱ ስኬጁላችሁ ውስጥ ያለ ነገር ነው መሆን ያለበትና ህይወታችሁን በግምት የምትኖሩት ከሆነ አቬሬጅ ሰው የሚያገኘውን ሪዛልት ነው የምታገኙት። ከ99% ሰው በፍጥነት መጓዝ የምትፈልጉ ከሆነ እያንዳንዷን ነገር ስኬጁል አድርጋችሁ መንቀሳቀስ ጀምሩ። እነዚህን 8 ነገሮች ህይወታችሁ ላይ አፕላይ ማድረግ የምትችሉ ከሆነ 2018 ኮምፕሊትሊ ህይወታችሁን በእጥፍ በሁለት እጥፍ የምታሳድጉበት እንደሚሆን አልጠራጠርም። ቲዮሪ አይደለም የነገርኳችሁ፣ እያንዳንዷን ነገር አፕላይ ያደረኩትና እኔ ራሴን የጠቀመኝ ነገር ነው። አይ ሆፕ እናንተንም እንደሚጠቅማችሁ